ሰላም ሰላም የንሞክር ቤተሰቦች እንዴት ናችሁ? ሰላም ሰነበታችሁ? ዛሬ አብራችሁኝ ስለምትሆኑ በጣም አመሰግናለሁ። ዛሬ የምናደርገው እንቁላል መቀቀል ይሆናል። በሚመጣው በፋሲካ ወቅት ያው ብዙ ሰው ለዶሮ ወጥ እንቁላል ስለሚቀቅል፣ አንዳንድ ጊዜ ደግሞ እንቁላል ቀቅለን ለመላጥ ስለምንቸገር በቀላሉ ለእኔ ይሰራልኝን ለእናንተ ላካፍል ብዬ ነው። ይህ ብዙ ጊዜ የሚሰራልኝ መንገድ እንቁላል ስቀቅል በመጀመሪያ እንቁላሉን የምቀቅልበት ድስት ውስጥ አደርጋለሁ። ከዛ በኋላ ቀዝቃዛ ውሃ እጨምርበታለሁ። ቀዝቃዛ ውሃ እጨምርበትና እሳት ላይ ጥደዋለሁ። እሳት ላይ ከጣድኩት በኋላ ከ10 እስከ 15 ደቂቃ ቢበዛ ነው። 15 ደቂቃ የማይፈጅም። እንደ እንቁላሉ ብዛት ምናልባት እንደ ውሃ ይለያያል፣ ግን ብዙ አይደለም። 10 እስከ 15 ደቂቃ ባለው በቂ ነው። ብዙ ጊዜ 10 ወይ 11 12 ደቂቃ ላይ ይበቃዋል። እሳቱን ካጠፋው በኋላ ወዲያውኑ አምጥቼ በጣም ቀዝቃዛ ውሃ ውስጥ ወይም ደግሞ በረዶ ካለ በረዶ አድርጋችሁ ውሃው ላይ የቀቀላችሁትን እንቁላል እዛ ላይ ታረጋላችሁ። ከዛ በኋላ ትንሽ እንደቀዘቀዘ ስትልጡት ወዲያው ምንም ሳያስቸግር ውልቅ ብሎ ይላጣል። በጣም ብዙ ከሆነ የምትቀቅሉት ምናልባት ግማሽ ግማሹን ብታረጉ ቶሎ ቶሎ ከስር እየላጣችሁ ቢሆን ቀለል ሊል ይችላል። ካለበለዚያ ግን እንደዚህ አድርጋችሁ ከቀቀላችሁ በኋላ በረዶ ወይም ቀዝቃዛ ውሃ ውስጥ ከቱታላችሁ። ከዛ ወዲያውኑ ስትልጡት ይላጣል ምንም ሳያስቸግር ማለት ነው። እንግዲህ እኔ ሁል ጊዜ እንቁላል መቀቀለው እንደዚህ ነው። እንደዚህ አድርጌ ቀቅዬ ምንም አያስቸግረኝም ለመላጥ። ስለዚህ እናንተም እንደዚህ ሞክሩ። ሌላው ደግሞ በጣም ከሚገባው እሳት ላይ አታቆዩት። እንደዛ ስታቆዩት ውስጡ በተለይ አስኳሉ የሆነ ጠቆሬ ማለት ነጩ ፓርት ደግሞ የሆነ የሚታኘክ አይነት እንደ ጎማ አይነት ነገር ወደ መሆን ይሆናልና በተቻለ መጠን ቆንጆ እንዲሆን በጣም ብዙ አትቀቅሉት። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። የደወል ምልክቷን ተጫኑ፣ ሌላ ጊዜ ቪዲዮ ሲሰራ ቶሎ እንዲደርሳችሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።